አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻላኔ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ዳና ናቸው። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ዳና ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም እና እንዴት ናችሁ? ዳና ናችሁ ወይ? ጧት ጧት ተነስቶ አትክልት ማየት ደስ የሚለው ሰው ማን ነው? ማሻአላ ማሻአላ፣ በጣም ነው የሚያምረው። እስኪ ደግሞ ስሙን የሚነግረኝ ሰው ሽልማት አለው። በጣም ነው የሚጣፍጠው ደግሞ ሽታው ማለት ነው። መቼም ያው እኛም ሀገር አለ አይጠፋም ማለት ነው። ማሻአላ ማሻአላ ማሻአላ፣ በጣም ነው የሚያምረው። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ጀዛኩሙላህ ኸይር። ያው በመለቃቸው ቪዲዮ እየገባችሁ እዩልኝ። ላይቭ አልገባም፣ ላይቭ ገብቼ አላቅም፣ ቪዲዮም ሰርቼ አላቅም። የመጀመሪያ ነው ማለት ነው። ያው አሮጊት ጋር ከምን ስለምሰራ አይመቸኝም ማለት ነው። እና እንዴ ነው የአሮጊት ጭቅጭቅ ራሱን ያዞረው ሰው ማን ነው የሚነግረኝ? እኔማ ውሎ የማዳሪ እሷ ጋር ስለሆነ በጣም ከባድ ነው። ብቻ አልሐምዱሊላህ አለኩል ሀል ሁሉም ለኸይረ ነው አልሐምዱሊላህ። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ጀዛኩም አላህ ኸይረን፣ አላህ ኸይር ጀዛችሁን ይክፈለው። እና አበረታቱኝ፣ ቻናሌን አሳድጉልኝ። አዲስ ጀማሪ ነኝ፣ አበረታቱኝ። እና ያው እኔ ለቅቄ አላቅም እንደነገርኳችሁ ሴትዮዋ ጋር አሮጊት ጋር ስለሆነ ለዛ ነው ሀባይቢ። እና የዚህን ቅጠል ስም ያወቀ የሚነግረኝ ማሻአላ 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 ማሻአላ፣ በጣም ነው የሚያምረው። እና በዛ አጋጣሚ ደግሞ ሰፈራችሁን እዩ፣ ሰፈራችሁን እዩ፣ ቤታችሁን ፈልጉ። እና ሀባይቢ ያለ ሀገራችንን ሰላም ያርግልን። ዱዓ እንዳረግ ኢንሻአላህ። ርዝቅ ፈላጊ በሰው ሀገር የተሰደርን ውድ እህቶቼ አላህ ለሰላም በሰላም ለሀገራችን ያብቃን። አላህ ሀገራችንን ሰላም አድርጎ አላህ ቤተሰቦቻችን ጋር ልጆቻችን ጋር አላህ በሰላም ያገናኘን እላቸዋለሁ ውድ ቤተሰቦቼ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ እህቶቼ፣ እንዲሁም ክርስቲያን ወገኖቼ በጣም ነው የማመሰግነው። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦቼ በጣም ወዳችኋለሁ። የዚህ ሳ ምንድን ነው የቅጠል በዚህ አጋጣሚ ሰፈሩን የሚያውቅ በዚህ አካባቢ ደግሞ ያለ ቤቱን የሚነግረኝ ማን ነው? በዚህ አካባቢ ያለ ሰው እና እንዴት አያችሁት? አትክልቱን ያምራል ወይ? እኔ በነገራችን ላይ ግቢን በጣም አትክልት ምናምን ማድረግ በጣም ደስ ይለኛል። አረንጓዴ ሆኖ ስታዩት በጣም ነው የሚያምረው። በጣም ነው ደስ የሚለው። ወላሂ መንፈስን ያድሳል። በቃ ወጣ ብላችሁ ጧት ጧት በተለይ ወጣ እያላችሁ አረንጓዴ ስታዩ በጣም ደስ ይላል ማለት ነው። እና በጣም ነው የሚያምረው። በጣም ያምራል። አያምርም? ደግሞ ጠዋት ላይ በጣም ነው የሚያምረው። ፀሐይ ብዙ ስላልወጣ ማለት ነው። በጣም ያምራል። ማሻአላ